ሕዝብ ቃል ኪዳን የገቡ 52 መንግስቶች አጥንተው እንደ ፍርዱ እርዳታቸውን ጠይቃለሁ። ለኢትዮጵያ ምን ልታደርጉላት ይሆን? ታናሽ መንግስቶች እንዳይጠፉ፣ ወደ ኢትዮጵያውያን የደረሰበት እድል እንዳይደርስባቸው መንግስቶች እንዲረዳዱ መተማመኛ ለማድረግ ቃል ኪዳን የገቡትን ታላቅ መንግስቶች የኢትዮጵያውያንን ነጻነት እንዳይጠፋ፣ ግዛቷም እንዲከበር ምን አይነት እርዳታ ለማድረግ አስባችኋል? እዚህ የተሰበሰባችሁ በዓለም እንደራሴዎች ሆይ አንድ ንጉሠ ነገሥት በደረሰበት ሐዘን ማድረግ የሚገባውን ስራውን ለመፈጸም ጀኔቭ ወደ እናንተ መጥቻለሁ። ለሕዝቤ ምን ምላሽ ልውሰድለት? የጀመረውን ስራ ለመፈጸም እንዲቻለው እንደገና መተማመኛ የሚሆነው ነገር ያገኘ መስሎት ነበር። በታህሳስ 1934 ዓመተ ምህረት የተደረገው የወር ወጠት ለእኔ እንደ መብረቅ ቁጣ ሆኖ ተሰማኝ። ኢጣሊያ ጠብ እንዲነሳ መፈለጓ ግልጽ ነበር። እኔም ለነገስታት ማህበር ማሰማቴን አልተውኩም። ስለዚህም በ1928 ዓመት በተደረገው ውል የተጻፈውን ቃል የነገስታት ማህበር በቆመበት መሰረት በሽማግሌ ዳኝነት በዚህ ሁሉ መንገድ ነገሩ እንዲታይ ጠየቅ። ነገር ግን የኢትዮጵያ መጥፎ ዕድሏን ሆኖ አንዳንድ መንግስት በአውሮፓ አኳኋን ምክንያት በማናቸውም ረገድ ቢሆን የኢጣሊያንን ወዳጅነት ማግኘት በግድ የሚያስፈልግ መስሎ ታይቷቸው የኢጣሊያን መንግስት በኃይል ለጠየቀው ጥያቄ የተሰጠው ዋጋ ነጻነት አሳልፎ መስጠት ሆነ። በመንግስታት ማህበሩ የዓለም መንግስታት የገቡት ግዴታ ቀርቶ ይህ በስውር የተደረገው ውል በዚያን ጊዜ ለተነሳው ለኢትዮጵያ ጉዳት ሁሉ እጅግ የተጫነው ሆነ። በዚህም ምክንያት የተደረገው ጥፋት ኢትዮጵያና ዓለም ሁሉ እጅግ ተቸገረ። እስካሁንም ድረስ ይህ ችግር አላቋረጠም። ይኸውም በመጀመሪያ ጊዜ የተደረገው የመንግስታት ማህበር ውል መሻር አንድ ጊዜ ብቻ ሆኖ አልቀረም። የሮማ መንግስት በኢትዮጵያ ላይ የሚያደርገውን ፖለቲካ የሚያበረታታለት ስለሆነ በኢትዮጵያ ላይ በመጫን የተጀመረው ስራ የኢትዮጵያ ሕዝብ የኢትዮጵያን ገዥነት እንዲቀበል ለማድረግ የማይበቃ የሆነ እንደሆነ ጦርነት አደርጋለሁ ብሎ ይዘጋጅ ጀመር። ለዚሁም ጊዜ ማግኘት የሚያስፈልግ ሆነበት። በእርቅ የተመረጡትን የሽምግልና ዳኞች ስራቸውን ለመጀመር እንዳይችሉ በብዙ አይነት ተንኮል በልዩ ልዩ በኩል አደረገ። ነገሩ እንዲጎተት ሆነ። ይኸውም የሽምግልና ዳኞች ስራ እንዳይፈጸም ብዙ አይነት መሰናክል ተደረገበት። አንዳንዶቹም ለመንግስቶች ለዚህ ሽምግልና ዳኝነት የሚሆን ሰው ዜጎቻቸው ውስጥ እንዳይመረጥ ለመከልከል ፈለጉ። የሽምግልናውን ዳኝነት ስራ ከተቋቋመ በኋላ ነገሩ ለኢጣሊያ በመልካም መንገድ እንዲፈረድ ዳኞቹ ተጭነዋቸው ነበር። ነገር ግን ይህ ሁሉ በከንቱ ተደከመበት። ሁለት የኢጣሊያ ሰዎች የነበሩበትም የሽምግልና ዳኞች በአንድ ቃል ሆነው በወሎን ነገር ቢሆን ከዚያም በኋላ በተደረገው ነገር ቢሆን ኢትዮጵያን በዓለም መንግስታት ፊት ኃላፊ የሚያደርጋት ነገር የለም ብለው ፈረዱ። ይህ ፍርድ ከተፈረደ በኋላ የኢትዮጵያ መንግስት ከኢጣሊያ ጋር አዲስ የወዳጅነት ዘመን ይጀምራል በማለት በእርግጥ ተማምኖ ነበር። ለሮማን መንግስት በእውነተኛ መንገድ ለመገናኘት እጄን ዘረጋው። ከታህሳስ ወር 1934 ዓመት ጀምሮ ጥቅምት 3 ቀን 1935 ዓመት ድረስ በየጊዜያቱ የሆነውን ነገር ሁሉ በዝርዝር በጥቅምት 5 ቀን በ1930 ዓመት የተሰበሰበው 13ቱ መንግስታት ኮሚቴ ባደረገው ራፖርት ለዋናው ማህበር ጉባኤ አስታወቀ። በዚሁም ራፖርት ከተቆረጠው ነገር በቁጥር 24፣ 25 እና 26 ብቻ የተጻፈውን ቃል አሁን አስታውሳለሁ። የጀመረውን ስራ ለመፈጸም እንዲቻለው እንደገና መተማመኛ የሚሆነው ነገር ያገኘ መስሎት ነበር። በታህሳስ 1934 ዓመተ ምህረት የተደረገው የወር ወጠት ለእኔ እንደ መብረቅ ቁጣ ሆኖ ተሰማኝ። ኢጣሊያ ጠብ እንዲነሳ መፈለጓ ግልጽ ነበር። እኔም ለነገስታት ማህበር ማሰማቴን አልተውኩም። ስለዚህም በ1928 ዓመት በተደረገው ውል የተጻፈውን ቃል የነገስታት ማህበር በቆመበት መሰረት በሽማግሌ ዳኝነት በዚህ ሁሉ መንገድ ነገሩ እንዲታይ ጠየቅ። ነገር ግን የኢትዮጵያ መጥፎ ዕድሏን ሆኖ አንዳንድ መንግስት በአውሮፓ አኳኋን ምክንያት በማናቸውም ረገድ ቢሆን የኢጣሊያንን ወዳጅነት ማግኘት በግድ የሚያስፈልግ መስሎ ታይቷቸው የኢጣሊያን መንግስት በኃይል ለጠየቀው ጥያቄ የተሰጠው ዋጋ ነጻነት አሳልፎ መስጠት ሆነ። በመንግስታት ማህበር ውል የዓለም መንግስታት የገቡት ግዴታ ቀርቶ
ይህ በስውር የተደረገው ውል በዚያን ጊዜ ለተነሳው ለኢትዮጵያ ጉዳት ሁሉ እጅግ የተጫነው ሆነ። በዚህም ምክንያት የተደረገው ጥፋት ኢትዮጵያና ዓለም ሁሉ እጅግ ተቸገረ። እስካሁንም ድረስ ይህ ችግር አላቋረጠም። ይኸውም በመጀመሪያ ጊዜ የተደረገው የመንግስታት ማህበር ውል መሻር አንድ ጊዜ ብቻ ሆኖ አልቀረም። የሮማ መንግስት በኢትዮጵያ ላይ የሚያደርገውን ፖለቲካ የሚያበረታታለት ስለሆነ በኢትዮጵያ ላይ በመጫን የተጀመረው ስራ የኢትዮጵያ ሕዝብ የኢትዮጵያን ገዥነት እንዲቀበል ለማድረግ የማይበቃ የሆነ እንደሆነ ጦርነት አደርጋለሁ ብሎ ይዘጋጅ ጀመር። በዚሁም ጊዜ ማግኘት የሚያስፈልግ ሆነበት። በእርቅ የተመረጡትን የሽምግልና ዳኞች ስራቸውን ለመጀመር እንዳይችሉ በብዙ አይነት ተንኮል በልዩ ልዩ በኩል አደረገ። ነገሩ እንዲጎተት ሆነ። ይኸውም የሽምግልና ዳኞች ስራ እንዳይፈጸም ብዙ አይነት መሰናክል ተደረገበት። አንዳንዶቹም ለመንግስቶች ለዚህ ሽምግልና ዳኝነት የሚሆን ሰው ዜጎቻቸው ውስጥ እንዳይመረጥ ለመከልከል ፈለጉ። የሽምግልናውን ዳኝነት ስራ ከተቋቋመ በኋላ ነገሩ ለኢጣሊያ በመልካም መንገድ እንዲፈረድ ዳኞቹ ተጭነዋቸው ነበር። ነገር ግን ይህ ሁሉ በከንቱ ተደከመበት። ሁለት የኢጣሊያ ሰዎች የነበሩበትን የሽምግልና ዳኞች በአንድ ቃል ሆነው በወሎን ነገር ቢሆን ከዚያም በኋላ በተደረገው ነገር ቢሆን ኢትዮጵያን በዓለም መንግስታት ፊት አላፊ የሚያደርጋት ነገር የለም ብለው ፈረዱ። ይህ ፍርድ ከተፈረደ በኋላ የኢትዮጵያ መንግስት ከኢጣሊያ ጋር አዲስ የወዳጅነት ዘመን ይጀምራል በማለት በእርግጥ ተማምኖ ነበር። ለሮማን መንግስት በእውነተኛ መንገድ ለመገናኘት እጄን ዘረጋው። ከታህሳስ ወር 1934 ዓመት ጀምሮ ጥቅምት 3 ቀን 1935 ዓመት ድረስ በየጊዜያቱ የሆነውን ነገር ሁሉ በዝርዝር በጥቅምት 5 ቀን በ1930 ዓመት የተሰበሰበው 13ቱ መንግስታት ኮሚቴ ባደረገው ራፖርት ለዋናው ማህበር ጉባኤ አስታወቀ። በዚሁም ራፖርት ከተቆረጠው ነገር በቁጥር 24፣ 25 እና 26 ብቻ የተጻፈውን ቃል አሁን አስታውሳለሁ።